ልዩ ልዩ ቦታ በሩቅም በቅርብም ያሉት የሞቱትን ሳይቀር አስነስቶ ልብ አድርጉ። በሩቅም ያሉት በቅርብም ያሉት የሞቱትን አስነስቶ በደመና ጠቅሶ ፊልጵስዩስ ሰበሰባቸው። የታልኳቸው እስኪ ፊልጵስዩስ ነው። እስኪ ፊልጵስዩስ የመጀመሪያው ቤተክርስቲያን የተሰራባት ቦታ ስለሆነ እዛ ቦታ ላይ በሚሰበሰባቸው በምን የሰበሰባቸው ለምን አሁን እኛ ለምጣ ይገርማችሁ 3 ጊዜ ታስያዘ ሰልቶ እዛው ያለ ራይ ይሄዳል ነዳጅ መሰረት በደመና ሰበሰባቸው። የዛሬ የዘመኑ ፈላስፎችና ምሁራኖች አውሮፕላን ሰርተው በሰሜን ሊበር አደረጉ። ይሄ የሰሩበት ደግሞ ማቴሪያል ደግሞ እግዚአብሔር ከፈጠረው ተነስቶ ቀጣጠለው የኛ አባቶች ግን በደመና ተጓዙ። ብር የማያስከፍል አሁን ያየ ትኬት አስቡት እንግዲህ ታውቁታላችሁ። እንግዲህ አስቀድሞ ተቆርጦ ነው የብሩን መጠን ታውቁታላችሁ። ያለ ወጭ በደመና ነዳጅ የማይፈልግ ምንም የማይፈልግ በደመና ተጓዙ። የዘመኑ ምሁራን የሚባሉ ሳይንቲስቶች በባህር ላይ መርከብ ይዛመድ ይሄድ ያደረጉ የኛ አባቶች የሚመቅዱት ሙሴ ባህሩ ተፈሩ። አይገርም? ክርስቲያኑ የዘመኑ ሳይንቲስቶች አሁን ዝናብ ይዘንባል በዚህ ጊዜ እንዲሆናል ይላሉ። አይገርም? ተዋጥተው የኛ አባቶች ግን ሰማይ ደጎሙ ዝናብ እንዳይወርድ አቆም ገሰጹ። የዘመኑ ሳይንቲስቶች ፀሐይ ዲናታው ስለፀሐይ ሲያወሩ ተቋጫለች። እንዲሁም ፀሐይ ለምን ትዞራለች ባለው የዘርስ ሞዛራውን ተሰስ በጣም ይገርም ነገር መሬቱ በፀሐይ ላይ ይሄዳል። ከቤተክርስቲያኑ አስተምሮ ፍልስፍናው የሚያዋጣ የኛ አባቶች ፀሐይ ደርሰው ዘአቀመ ፀሐይ በገባው ኢያሱ ፀሐይ በገባው ነው። ይኸው አንድ ነገር ንገራችሁ ዛሬ በጣም እንዲሁ የሳይንሳዊ ይውላችሁ ካላችሁ የፍልስፍና ጥሩ ፍልስፍና የመሆን ማረጋገጫው በጣም የተመራመረ የተመላሰፈ ይዮ እግዚአብሔርና ሊደርስ ከሆነ ፍልስፍናው ጤናና ፍልስፍና ነው ማለት ነው። ይዮ ከእግዚአብሔር የሚለየው ከሆነ ያ ፍልስፍናው ከመጀመሪያው ተወራጭቷል ማለት ነው። ፍልስፍናችን ይደለም እግዚአብሔር ለዳረስ ከሆነ ጤናማ ነው ማለት ይሄ በጤና ላይ የተመረጠው ነው ማለት ነው። ይኸውላችሁ የፍልስፍናው የሚተላሰፍበት ነገር እግዚአብሔር የፈጠረው እንደሆነ ማወቅ ይችላል። መጀመሪያ ስንነሳ የተነሳበት እግዚአብሔር የፈጠረው እንደሆነ ማወቅ ይችላል። ስለዚህ በደመና ሰበሰባቸውና ፊልጵስዩስ ተሰበሰቡ። ቅዱስ ዮሐንስ ጥያቄ ጠየቀ። ጌታ ሆይ አለ ለምን ነው የሰበሰብከን አለ። ዛሬ በእናቴ ስም አብያተ ክርስቲያናት እንዲታነጹ ፈቃድ ነውና አሰራሩን ላሳያችሁ ስራን ላስተምራችሁ ነው አላቸው። ይህን ከነገር በእናቴ ስም ቤተክርስቲያን እንዲታነጽ ፈቃዴ ነውና አሰራሩን ላሳያችሁ ስርዓት ላስተምራችሁ ነው አላቸውና እንግዲህ ስርዓቱን የሚያሳያቸው እሱ ነው። እንዲያርጋችሁ አድርጉ ያላቸው እሱ ነው ማለት ነው። ይሄን አለና ወደ ምስራቅ ሄዱ። ወደ ምስራቅ ሄዱ በኋላ የተራራቁ 3 ድንጋዮች አገኙ። ስታውቋቸው 3 ድንጋዮች አገኙ። እኛን ድንጋዮች በታምራት አቀራረባቸውና ወርዱን ቁመቱን መጥኖ ለክቶ አሳምሮ አሳያቸው። እንዲህ አድርጋችሁ ስሩ አላቸው። ወአይባንኒ ይለመልሙ በእዴሆሙ እንዲህ አይባኖች ማለት ድንጋዮች ወይም ድንጋዮች ሰም ታውቃላችሁ። እሳት የነካው ሰም እንዴት እንደሚሆን ታውቃላችሁ። እየቀለጠ እንዴት እንደሚሆን እንደዚያ እየቀለጡ እየለመለሙ ይችን የምታምር እንጦጦ ማርያምን የመሰለች ቤተክርስቲያን ምሳሌ ነው። 3ቱ ድንጋይ ብቻ ቅኔ ማህሌትም ቅድስትም ቤተ መቅደስም ሆኖ አንድ ቤተክርስቲያን ማለት ክብር ለአምላካችን ለመድኃኒታችን ኢየሱስ ክርስቶስ። 3ቱ ድንጋዮች እንጨትም የለ ጭቃም የለ ውሃም የለ 3ቱ ድንጋዮች ብቻ። ለምን 3 ሆኑ እናገራለሁ ምሳሌ